ወደ አንድ በቆሎ ማሳ ወሰደውና ልጅ ያለው ወደ ውስጥ ገባና የተሻሉ በቆሎዎች እንዳሉ አውቃለሁ። ውስጥ ገብተህ ጥሩ በቆሎ አንድ መርጠህ ይዘህልኝና ከዛ እነግርሃለሁ አለው። ነገር ግን አንድ ሕግ አለ አለው። ልጅ ወደ ውስጥ ገብቶ አንዱን ሲያየው ከአንዱ የተሻለ እየሆነበት ሄደ። እናም ወደ ማሳው አጋማሽ ወይም መጨረሻ አካባቢ ሲደርስ በቆሎች ሁሉም ደረቅና ቀጫጫ እየሆኑበት መጡ። ይህም አባት እንደዚህ ያለው ልጅ ያለው በቆሎች መካከል ጥሩ በቆሎ ጠፍቶ ነው አለው። ይህም ልጅ አልጠፋም ማለት። ሰው ልጅ በዚህ ምድር ላይ ብዙ ምርጫዎች ይመጡለታል፣ ብዙ ነገሮች ይቀርቡለታል። ከዛ መካከል የሚያነሱት ሰዎች የተለያዩ ናቸው። አንዳንድ ጊዜ ሰርግ ቤት ውስጥ ስትሄዱ ቢፌ ይቀርብላቸዋል። ከቢፌዎች መካከል ሰዎች ለሆዳቸው ወይም ለአይናቸው የሚያምራቸውን ነገሮች በሙሉ ከሰበሰቡ በኋላ የማይበሉትን ምግብ ጥለው ይሄዳሉ። ሰላም የትሩ ላይፍ ኦፍ ኢትዮጵያ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን አለው፣ እግዚአብሔር ይመስገን። ዛሬ የምናወራው ስለ ምርጫ ነው። በህይወታችን ውስጥ መምረጥ የከበደን ነገር ምንድነው? ምርጫ ከዲሲሽን ጋር የተያያዘ ነገር እንደሆነ እናውቃለን። በህይወታችን ውስጥ መምረጥ ያለብን ነገር ሳንመርጥ ዋጋ የከፈልንባቸው ብዙ ጊዜ ያይታሉ። እናም ከዚህ በኋላ ያሉትን ዋጋ ከመክፈል አሁን የምንመርጠውን ነገር ቶሎ ብለን ወይም ለይተን መምረጥ እንዳለብን እረዳለሁ። አንድ ወጣት በጣም በህይወቱ ውስጥ መምረጥ ከበደውና ብዙ ነገር ወደ ህይወቱ ስለሚመጣ መምረጥ ከበደው እና ይህን መምረጥ የከበደውን ነገር እንዴት መወሰን እንዳለበት ስለማያውቅ ወደ አንድ አባት ጋር ይሄዳል። ያም አባትን እንዲህ አለው፣ አባቴ ምክር ፈልጌ ነው አለው። ያም አባት ልጄ ምክር ከሆነ ምን ችግር አለው ልምከርህ አለው። እና ምንድነው ያስጨነቀ ሲለው መምረጥ ከበደኝ፣ ወደ ህይወቴ ብዙ ነገር ይመጣል፣ ነገር ግን መምረጥ ያለብኝን ነገር መምረጥ እንዳልችል ያደረገኝ በዙብኛል። እናም ወደ አንድ በቆሎ ማሳ ወሰደውና ልጅ ያለው ወደ ውስጥ ገባና የተሻሉ በቆሎዎች እንዳሉ አውቃለሁ። ውስጥ ገብተህ ጥሩ በቆሎ አንድ መርጠህ ይዘህልኝና ከዛ እነግርሃለሁ አለው። ነገር ግን አንድ ሕግ አለ አለው። ስትመርጥ ያለፍካቸውን በቆሎች ተመልሰህ መምረጥ አትችልም። የምታያቸውም የምትመርጣቸውም አንዴ ነው አለው። ይህም ልጅ ወደ ውስጥ ገብቶ አንዱን ሲያየው ከአንዱ የተሻለ እየሆነበት ሄደ። እናም ወደ ማሳው አጋማሽ ወይም መጨረሻ አካባቢ ሲደርስ በቆሎች ሁሉም ደረቅና ቀጫጫ እየሆኑበት መጡ። ስለዚህ አንዷን መርጦ መውጣት ምርጫው አደረገ። ስለዚህ አንዷን ቀጫጫ በቆሎ ይዞ ተመልሶ መጣ። ይህም አባት እንደዚህ ያለው ልጅ ያለው በቆሎች መካከል ጥሩ በቆሎ ጠፍቶ ነው አለው። ይህም ልጅ አልጠፋም ማለት እና ለምንድን ነው የመረጥከው ሲለው አይደለም ማለት መምረጥ ያለብኝም በቆሎች በሙሉ አልፌያቸው ነው አለ። ስለዚህ መምረጥ ያለብን ነገሮች በሙሉ አልፈን ከረፈደ በኋላ ከመቻኮል አሁኑ መምረጥ ይሻለናል የሚል ሐሳብ አቀርባለሁ። ከዚህ ልጅ የምትማሩት ነገር አለ ብዬ ተስፋ አደርጋለሁ። መምረጥ ያለብን ነገር እንዳንመርጥ አጠገባችን የበዙ ነገ ይሻላሉ፣ ከነገ ወዲያ ይሻላሉ፣ ወደፊት እየተሻሉ ይሄዳሉ ብለን ከምናስባቸው ነገሮች በሙሉ ዛሬ የምንመርጣቸው በህይወታችን ላይ የምናደርጋቸው ነገሮች በሙሉ ዋጋ እንደሚያስከፍሉን ልታውቁ ፈልጋለሁ። ስለዚህ ዋጋ ከመክፈል መንገዶቻችንን ከመምረጥ አሁን ላይ ምን አይነት ቦታ ላይ መሄድ እንዳለብን ቶሎ ዲሲሽን መውሰድ የተሻለ ስፍራ ላይ ናችሁ። አሁን መንገዳችሁን መርጣችሁ መሄድና ምርጫችሁን ማስተካከል እንዳለባችሁ ለራሳችሁም ሆነ አጠገባችሁ ላሉም ሰዎች ወደፊት ለሚመለከታችሁ ሰዎች መሆን። ብዙውን ጊዜ ሰዎች በትዳርም ሆነ በስራቸውም ሆነ ባሉበት ስታንዳርድ ብዙ ሰዎች እንደዚህ ይላሉ፣ አሁን የተሻለ ነገር ጠፍቶ ነው ወይስ ጥሩ ነገር አጥቶ ነው? ጥሩ ነገር የለም ብላ ነው? እንደዚህ የሚባል ነገር አለ። ስለዚህ የሱ ስህተት አይደለም፣ ምርጫውም ስህተት ሆኖ አይደለም። መምረጥ ያለበትን ነገር ሳይመርጥ ቀርቶ ነው። አንዳንዴ በህይወታችን ውስጥ የምንመርጣቸው ነገሮች በሙሉ ለሰዎች አይን ሲታይን ያማረና መልካም ያልሆነ መስሎ ይታያል። ስለዚህ የምንመርጣቸው ነገሮች በሙሉ ዋጋ እንደሚያስከፍሉን ማወቅ አለብን። ሰው ልጅ በዚህ ምድር ላይ ብዙ ምርጫዎች ይመጡለታል፣ ብዙ ነገሮች ይቀርቡለታል። ከዛ መካከል የሚያነሱት ሰዎች የተለያዩ ናቸው። አንዳንድ ጊዜ ሰርግ ቤት ውስጥ ስትሄዱ ቢፌ ይቀርብላቸዋል። ከቢፌዎች መካከል ሰዎች ለሆዳቸው ወይም ለአይናቸው የሚያምራቸውን ነገሮች በሙሉ ከሰበሰቡ በኋላ የማይበሉትን ምግብ ጥለው ይሄዳሉ። ስለዚህ ከገባችሁ መምረጥ ያለባችሁና የሚያስፈልጋችሁን ነገር መርጣችሁ መውሰድ እንዳለባችሁ በህይወታችሁ ውስጥ መማር አለባችሁ ብዬ ተስፋ አደርጋለሁ። የእናንተ ምርጫ እናንተን የሚያደርሰው ቦታ አለ። የመረጣችሁት ነገር ወደፊት ያስኬዳችኋል። የመረጣችሁት ነገር ሁሌም ሊገላችሁ ይችላል። ስለዚህ ምርጫም አለመምረጥም በእናንተ እጅ ነው። ፈጣሪ ለሰው ልጅ በዚህ ምድር ላይ የሰጠው አንደኛው ነገር ቢኖር ነፃነት ነው።
ነፃነትን ተጠቅመህ የምትመርጣቸው ነገሮች በሙሉ ሰዎች ሀብታም የሆኑበት ነገር ሊሆን ይችላል። ሰዎች መንገዳቸውን የቀየሩበት ነገር ሊሆን ይችላል። ሰዎች ራሳቸውን፣ ቤተሰባቸውን፣ ሀገራቸውን ሊለውጡ የሚችልባቸው ነገሮች እጃቸው ላይ ሊገባ ይችላል። ስለዚህ ሁለት ምርጫ ነው ያላቸው። አንደኛው ብዙ ህልማቸውን መኖር፣ ያለበለዚያ ደግሞ በዚያ ነገር ተጠላልፎ መውደቅ። ስለዚህ መምረጥ ባለባችሁ እድሜና መሄድ ባለባችሁ ልክ ካልሄዳችሁ እመኑኝ የነገ ህይወታችሁ ጨለማ ከመሆኑ በፊት አሁን ላይ መታደግ መቻል አለባችሁ። ህይወታችሁን መጀመሪያ መጨረሻም የሚወስነው ፈጣሪ እንደሆነ አውቃለሁ። ምርጫም ፈጣሪ ነው የሚሰጣችሁ። ስለዚህ የምትመርጡትን ነገር መርጣችሁ ብትሄዱ ጥሩ ነው ብዬ አስባለሁ። ስለ አንድ ወጣት ልንገራችሁ። አንድ ወጣት መንገድ ላይ እየሄደ እያለ አንድ እንቅፋት ይመጣዋል። አንድ ሰውም አጠገቡ ነበር። እንቅፋቱ ላይ ሲናደድ በጣም ያስተዋለው ይህ ሰውዬ ጠጋ አለውና ጥፋቱ እኮ የእንቅፋቱ አይደለም አለው። እንዴት አለው? እንቅፋቱ ባለበት ሁልጊዜ ይዘው የሚቀመጥ ነው። ስለዚህ መተህ የመታኸው አንተ እንጂ እሱ አንተን አልመታህም አለው። እንዴት አለው? መርጠ መርገጥ ካንተ ነው የሚጠበቀው። ስለዚህ ያልመረጣችሁት ነገር ቢመታችሁ፣ ያልመረጣችሁት ነገር ቢጠላችሁ እመኑኝ ምርጫችሁ እንጂ የነሱ ስህተት እንዳልሆነ ነው ልነግራችሁ የምፈልገው። ስለዚህ የምትወርቁባቸውና የምትመቱባቸው እናንተ የደማችሁበት ነገር በሙሉ የእናንተ ስህተት እንጂ የምርጫችሁ ስህተት እንጂ የሌላ ወይም የሰዎች ወይም የሆነ መንገድ ላይ የተቀመጠ የእንቅፋት ስህተት አይደለም። ብዙውን ጊዜ እንቅፋት መታኝ እንጂ እንቅፋት መታውት አይሉም። ሰዎች መታኝ ነው የሚሉት። ብዙ ሰዎች ትዳራቸውን መርጠው ስለማይገቡ ይፋታሉ። ስራቸውን መርጠው ስለማይጀምሩ ይከስራሉ። ስራቸውን መርጠው ስለማይጀምሩ ይተውታል። መንገዳቸውን መርጠው ስለማይጀምሩ ከመሃል ይቆማሉ። መርጣችሁ ያልጀመራችሁት ነገር በህይወታችሁ ላይ ትልቅ ዋጋ ነው የሚያስከፍላችሁ። መክፈል ካልፈለጋችሁ ደግሞ አሁን መምረጥ ያለባችሁን ነገር ተረጋግታችሁና አስባችሁ መምረጥ አለባችሁ። እመኑኝ ከራያችሁ አንፃር የማታወሩ ከሆነ ከራያችሁ አንፃር የማትመርጡ ከሆነ ነገ የምትሄዱት መንገድ በሙሉ ዋጋ የሚያስከፍል ነው የሚሆነው። ለስጋችሁ የሚመችን ነገር ብቻ አትምረጡ። ለነፍሳችሁ የምትወደውን ነገር ብቻ አትምረጡ። አንዳንድ ጊዜ ስጋችን የሚፈልገው እንቅልፍ፣ ምቾት፣ ድሎት ብቻ ነው። መስራት፣ መትጋት፣ ብዙ ነገሮችን ማድረግ አይፈልግም። ለስጋችሁ የምትመርጧቸው ነገሮች በሙሉ ዋጋ ያስከፍላችኋል። ስለዚህ ምርጫችሁ በእናንተ እጅ ነው። ነገያችሁን ማዳን ከፈለጋችሁ ዛሬን መርጣችሁ መኖር አለባችሁ። ዛሬን ስትመርጡ ደግሞ ዛሬን መርጫዋለሁ በቃ ጥሩ ቀን ነው ብሎ መተኛ ሳይሆን በመረጣችሁት ቀን ዋጋ መክፈል። አንድ እውነት ልነግራችሁ እፈልጋለሁ። ዋጋ ያልከፈላችሁት ነገር በሙሉ መልሶ ዋጋ ይከፍላችሁ። በምትሄዱበት በህይወት ጎዳና እያንዳንዱ ዋጋ የከፈላችሁት ነገር መልሶ ዋጋ እንደሚከፍላችሁ ካወቃችሁ ከዛች ሰዓት ጀምሮ ዋጋ የምትከፍሉለትን ነገር ተለዩታላችሁ። ስለዚህ ዋጋ በመክፈል መንገዳችሁን ቅኑና ጥሩ ጽድት ያለ ማድረግ ትችላላችሁ። መንገዳችሁን ንጹህ ማድረግ ትችላላችሁ። በህይወታችሁ ውስጥ ሰሞኑን አዲስ አበባን አይተናታል። በጣም ውብና ማራኪ ከተማ እየሆነች ነው። ይህንን ማራኪና ውብ ከተማ ስናየው የሚገርማችሁ ዋጋ ሳይከፈል ወይም መንገድ ሳይዘጋ የተሰራ አስፋልት የለም። መንገድ ይዘጋል፣ ብዙ ሰዎች ሊስተጓጎሉ ይችላሉ። ነገር ግን ለጥቂት ጊዜ ነው። ከጊዜዋ በኋላ መንገዱ ክፍት ሲሆን በቀላሉ መሄድና በቀላሉ መመላለስ ይችላሉ። እመኑኝ እንደዚህም ህይወታችን ላይ ዋጋ ያልከፈልነው ነገር በሙሉ መልሶ ዋጋ አይከፍለንም። ምቹና ጥሩ መንገድ መሄድ ከፈለጋችሁ ዛሬን ዋጋ መክፈል አለባችሁ። ነገያችሁን ለማብራት ዛሬ መንቀሳቀስ አለባችሁ። ዋጋ ክፈሉ። አሁን የምላችሁ ትልቅና ዋና ነገር ምንድነው ካላችሁ ምርጫችሁን አስተካክሉ። አንድ ህፃን ልጅ አምጥታችሁ ለነገ ህይወቱ የሚጠቅምና አሁን ለሚበላት ቸኮሌት ብታሳዩት ሊመርጥ የሚችለው አንድ ነገር ነው። አሁን የሚጣፍጠውን ጉዳይ እንጂ ነገ ህይወቱ ላይ ተጽዕኖ ሊፈጥርለት የሚችልን ነገር አይመርጠውም። ስለዚህ እንደዚህ ህፃን ልጅ የምትመርጡትን ነገር ለይታችሁ ሳታውቁ ዋጋ ከመክፈል ይልቅ አሁን የምትመርጡትን ነገር እወቁት። በህይወታችሁ ውስጥ ያልመረጣችሁት ነገር ወደ እናንተ አይመጣም። የመረጣችሁት ነገር ደግሞ ወደ ሌላ ሰው አይሄድም። የመረጣችሁትን ነገር ለማግኘት ደግሞ ዋጋ መክፈል አለባችሁ። ስለዚህ ዋጋ መክፈል ባለባችሁ ልክ ዋጋ የማትከፍሉ ከሆነ እመኑኝ ድክመት፣ ዝለት፣ ባዶነት፣ ማጣት ህይወታችሁን ይቆጣጠራል። ስለዚህ እንዳይቆጣጠር ከፈለጋችሁ የምትመርጧቸውን ነገሮች በሙሉ ለይታችሁ መምረጥ ጀምሩ። ዋጋ መክፈል ያለባችሁን ስፍራ ምረጡ። ዝም ብላችሁ የማይሆን ስፍራ ላይ ዋጋ እንዳትከፍሉ። መልሶ ማይከፍላችሁን ነገር እንዳትሰሩ። ዋጋ የሚያስከፍላችሁ ስፍራ ላይ እንዳትቆዩ። ይህ ወንድማዊ ምክሬ ነው። ይህ እውነተኛ የህይወት ኢትዮጵያ ነው። ትሩ ላይፍ ኦፍ ኢትዮጵያ። በዚህ ቻናል የተለያዩ ነገሮች እንደሚለቀቁ ተስፋ አደርጋለሁ። ከዚህ በኋላ በብዙ መንገድ እንቀጥላለን ብዬ አስባለሁ። የህይወታችሁን መጀመሪያና መጨረሻ የሆነው ፈጣሪ ከእናንተ ጋር አብሮ ይሁን። ወዳችኋለሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣
ኮመንት ማድረግ እንዳይረሳ። አመሰግናለሁ።